ሁሉንም ነገር ዳጊ አስረድቶሻል አይደል? ያው አንቺ ካገሽን ብዙም የሚከብደን ነገር አይኖርም። የቻልኩትን እሞክራለሁ። ስትመጪ መንገድ ላይ ማንም አልተከተለሽም አይደል? ዙሪያሽን በደንብ እያየሽ ነው የመጣሽው? አዎ ማንም አልተከተለኝም። ግን ምን? ቆይ ምንድን ነው? አይንሽ ቀልቷን፣ ጸጉርሽም ለካ የለም። የሆንሽው ነገር አለ? አይ ምንም አልሆንኩም። አታስቡ። በቃ ምን ማድረግ እንዳለብኝ ንገሩኝና ቶሎ ወደ ቤቴ ልሂድ። ምን ነው ትቸኩያለሽ እንዴ? አይ እንደዛ ሳይሆን ያው ቶሎ ተነጋግረን መጨረስ የምንችለው ነገር ከሆነ ብዬ ነው። እና ነገርኩሽ እኮ ነገሩ ቶሎ አውርተንበት የምንለያይበት ነገር አይደለም። እሱማው ለማለት የፈለግኩት ያው በቃ ትንሽ ስለፈራው ነው። አይዞሽ የኔ ቆንጆ ምንም አትፍሪ እሺ። ደግሞ ቃል ገባልሻለሁ ምንም ነገር ቢፈጠር አንቺ ጋር የሚደርስ ነገር አይኖርም እሺ? እሺ በቃ እሺ የኔ ቆንጆ በቃ ትንሽ ግራ ስለተጋባሽ ተረጋጊና ማውራት እንጀምራለን እሺ? አዎ እንደዛ ይሻላል። ከተረጋጋሽ በኋላ በደንብ እናወራለን እሺ? አይ ደህና ነኝ። እናንተ እንደዛ መስሏችሁ ይሆናል እንጂ ምንም አልሆንኩም። ያው እንደነገርኳችሁ ትንሽ ፈርቼ ነበር። አሁን ግን እናንተ ሳያችሁ ፍርሃት ይለቆኛል። እሺ እንደዛ ከሆነ መነጋገር እንጀምር አይደል? ማን ነው? እንዴት አልደወልክልኝ? እኔ እኮ ሎኬሽን ምናምን ስትለኝ ያው መመጣ መሰለኝ። አሁን ላይ መጥቼ ስላለው ነገር ብናወራበት ይሻላል ብዬ ነው። እሺ ቁጭ በል። ስትመጣ መንገድ ላይ ማንም አልተከተለም አይደል? አይ አይመስለኝም። በጣም ያስገረምከኝ። እስካሁን ምንም ላምን አልቻልኩም። እንግዲህ ምን ታደርገዋለህ? መሆን ያለበት ነገር ነው አይደል? ከዚህ በላይ ያስገረመኝ እንዴት አስችሎ ግን ምንም ሳታማክረኝ ቀረ። በጣም ይገርማል። እሺ አሁን ከነገርከኝ ነገሮች ሁሉ ሌላ የቀረ ነገር አለ? ብዙ ነገሮች አሉ። እዚህ የደረስኩት በብዙ ነገር ውስጥ አልፌ ነው። ሁሉም ነገር ቀስ እያልኩ እነግርሃለሁ። እሺ አንተ እንዳልክ አሁን ላይ ምንም ነገር ብትነግረኝ ከመገረም ውጭ ምንም ነገር አላረግም። ብቻ ኮርቼብሃለሁ። በብዙ ነገሮች ሳልረዳ ቀርቼ ለተናገርኩ ነገር ይቅርታ አድርግልኝ። አንተ ልክ ነበርክ። አንድ ጓደኛ መናገር ያለበትና ማድረግ ያለበትን ያደረገው። ስለዚህ ይቅርታ ማለት አያስፈልግም። እሺ ምን ላይ ነው ያለው? ማለቴ እንድረዳ ከፈለክ ያለበትን ነገር ብትነግረኝ ይገባል ብዬ አስባለሁ። አዎ ልክ ነህ።